ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን ዜናዎች ይዤ ቀርብ ያለው እስከ ፍጻሜው ድረስ አብራችሁን ቆዩ። በቀይ ባህር ላይ የተገለጠው አዲሱ የእስራኤል ስትራቴጂና የኢትዮጵያ ዕጣ ፈንታ። የጂኦፖለቲካው ትኩሳት በአፍሪካ ቀንድና በቀይ ባህር ላይ እያየለ መጥቷል። እስራኤል የየመንን ሁቲ አማጽያን ስጋት እንደ ዋነኛ ምክንያት በመጠቀም በቀይ ባህር ስትራቴጂያዊ ቦታዎች ላይ ኃይሏን ለማስፈርና የጦር ሰፈሮቿንም ለማቋቋም ማቀዷን ይፋ ሆኗል። ይህ እርምጃ በቀጠናው ላይ አዲስ የኃይል ሚዛን መፈጠሩ አመላካች ነው። የኢትዮጵያና የእስራኤል ስሌት ቀደም ሲል ቢሆን እስራኤል የቀይ ባህርን ደህንነት ለማረጋገጥ በሚል ሰበብ እንደ ኢትዮጵያ ያለች ከፍተኛ የሰው ኃይልና ለወታደር ምልመላ ሰፊ አቅም ያላትን ሀገር አጋርነት በእጅጉ እንደምትፈልግ ስትገልጽ መቆየቷ የቅርብ ጊዜ ትዝታችን ነው። ይህ ጉዳይ በአጋጣሚ የተፈጠረ አይደለም። ይልቁንም ኢትዮጵያ ወደ ቀይ ባህር ለመውጣት ያላትን ጽኑ ፍላጎትና የጀመረችውን ጉዞ ጫፍ መድረሱን እስራኤል ጠንቅቃ በመረዳቷ ነው። በዚህም የእስራኤል መንግስት የራሱን የቀይ ባህር ቁጥጥር የጉዞ የበላይነት እያረጋገጠ ይገኛል። አዲሱ የሶስትዮሽ ትስስር እስራኤል ኢትዮጵያና ሶማሌላንድን እንደ ቁልፍ አጋር በመጠቀም ወደ ቀይ ባህር የጀመራቸውን ስልታዊ ጉዞ አሁን ላይ ዓለም አቀፋዊና ስትራቴጂካዊ የበላይነት ለመያዝ ወደሚያስችላት መጨረሻ ምዕራፍ ላይ ተሸጋግራለች። በጉልበት ይሁን በጥበብ የፖለቲካ ተንታኞች እንደሚያስረዱት እስራኤል በጉልበት ይሁን በተራቀቀ ዲፕሎማሲ ጥበብ የፈለገችውን ከማድረግ ወደ ኋላ አትልም። በዚህ ውስብስብና ጥልቅ የጥቅም ትስስር ውስጥ የአብይ አህመድ አስተዳደር ከዚህ ግዙፍ የጂኦፖለቲካዊ ቼዝ ጨዋታ ትራፊ ወይም እየተረፈ ጥቅም ከመልቀም እየዘለለ ጉልህ ሚና ላይኖረውም እንደሚችል ጠንካራ ጥንቃቄዎች እየተሰጡም ይገኛል። ቴህራን በአየር ጥቃት ስትናወጥ ኢራን አንበረከክም ስትል ዝታለች። እስራኤል በቴህራን ላይ መጠነ ሰፊ ጥቃት መፈጸሟን ተከትሎ የኢራን ከፍተኛ ባለስልጣናት ህዝባቸውን ለጥቃቱ አይበገሬ መሆኑን ገልጸዋል። በመካከለኛው ምስራቅ እየተባባሰ የመጣውን ግጭት የተመለከቱ የቅርብ ጊዜ መረጃዎች ለፈሪዎች ጥቃት አንሰበርም። የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አራጌች በማህበራዊ ገጻቸው ባስተላለፉት መልእክት የኢራን ህዝብ በዓለም አቀፍ የቅዱስ ቀን ዋዜማ ላይ ጥቃት ቢሰነዘርበትም ጸንቶ እንደሚቆም ገልጸዋል። በጽናት ይቆማሉ፣ ለፈሪዎች ጥቃትም በጭራሽ አንበረከክም ብለዋል አራጌች ሚኒስትሩ። አያይዘውም ቴህራን ዛሬም በቦምብ ስትደበደብ የነበረው የተቃዋሚ ሰልፈኞች ምላሽ ለወራሪዎች ቅኝ ግዛት ሲሉ ነው ብለዋል። ቀጠናው ሀገራት መከላከያ በተጠንቀቅ ከኢራን የተተኮሱ ሚሳይሎችና ድሮኖችን ለማክሸፍ ረገድ የባህረ ሰላጤው ሀገራት ከፍተኛ እንቅስቃሴ እያደረጉ መሆኑን ገልጸዋል።